ራስ ወዳድነት። ዛሬ ሰዎች ከመቼውም ይልቅ ራሳቸውን ይወዳሉ። ይህ መጽሐፍ ቅዱስ የተናገረው የመጨረሻው ዘመን ምልክት ነው። ራስ ወዳድነት በመጨረሻ ዘመን የሚታይ አንዱ ምልክት እንደሆነ መጽሐፍ ቅዱስ ይናገራል። ይህ ማለት ሰዎች ሁለተኛ ጢሞቴዎስ ላይ 3:1-2 ላይ በመጨረሻ ዘመን አስጨናቂ ዘመኖች እንደሚመጡ ይወቅ። ሰዎች ራሳቸውን ይወዳሉ ብሎ ይናገራል። ይህ ማለት ደግሞ ሰዎች ከእግዚአብሔር ይልቅ ራሳቸውን ያስቀድማሉ፣ ገንዘብን ይከተላሉ፣ ፍቅር፣ ርኅራኄ ይቀንሳል፣ እኔ ብቻ ባይነት ይበዛል ማለት ነው። ስለዚህ በዚህ ባለንበት ዘመን ላይ እንደዛ አይነት ነገር አለ፣ ራስ ወዳድነት አለ። መልሱን ለሁላችሁም እተዋለሁኝ። በታሪክ አንዳንድ ሰዎች ራስ ወዳድ ከእግዚአብሔር ይልቅ ራሳቸውን ሲወዱ የነበሩት አንዳንድ ሰዎች አሉ። ከመጽሐፍ እንኳን ብንመለከት ናቡከደነጾር የተባለው ንጉሥ ራሱን ከማንም ይልቅ ከፍ አድርጎ ያሳይ ነበረ። እንዲሁም ፈርዖንም የራሱን ብቻ ይሰማ ነበር፣ እግዚአብሔርን እንኳን አይሰማም ነበር። እንዲሁም በመጨረሻ አስቆሮቱ ይሁዳ የተባለውም ሰው ገንዘብን በጣም ይወድ እንደነበረ የእግዚአብሔር ቃል ይናገራል። እንዲሁም ደግሞ በታሪክ ደግሞ አንዳንድ ሰው ነበሩ። ከነዚህም መካከል አዶልፍ ሂትለር ጀርመኒ በዓለም ሁለተኛ ጦር ላይ ብዙዎች እንዲሞቱ ምክንያት እንደነበረ ታሪክ ይናገራል። ሁለተኛው ደግሞ ጆሴፍ ስታሊን የሶቪየቱ ጨካኝ የፖለቲካ መሪ እንደነበሩ ታሪክ ይናገራል። እንዲሁም ኒሮ የሮማው ጨካኝ፣ እጅግ ጨካኝ። ይህን ያክል ስለ ቀደመው ታሪክ ከተናገረን ስለ ቀድሞ ታሪክ ተናግረን ብቻ ጭካናቸውን ብቻ አውርተን አናቆምም። ዛሬ ባለንበት በዚህ ዘመን ላይ የራስ ወዳድነት ይንጸባረቅ ይሁን? ለምሳሌ በምንመገባቸው እህሎች ምን ያህል አምነን ተማምነንባቸው የተጠቀምን ይሁን? አንዳንድ ራስ ወዳድ ነጋዴዎች የሚያደርጉት ነገር ለሁላችንም ግልጽ ነው። ራስ ወዳድነት ማለት ከሌላው ጥቅም ይልቅ የራስን ጥቅም ማስቀደም ነው። ሌላ ቢጠቀም ባይጠቀም፣ ቢሞት ቢተርፍ ምንም አይገደውም። በዚህ ዘመን እየተከሰተው ያለው ጦርነት እንኳን ስለሌላው የማይገዳቸው ሰዎች የሚያደርጉት ጦርነት እንደሆነ ይህ ግልጽ ነው። በዓለማችን ላይ አሁን እየሆነ ያለው ጦርነት በዛ በምዕራባውያኑ የሚደረገው ጦርነት ሙሉ አህጉራትን እየረበሸ እንደሆነ ግልጽ ነው። ሁኔታውን ያውቁታል። ነገር ግን ለማቆም ከራሳቸው ጥቅም አይበልጥም። ስለዚህ በምናደርገው ነገር ደግሞ እኛም ራሳችንን እየፈተንን እንድናይ ነው የዚህ ትምህርት ዓላማ። በምናደርገው ነገር ሁሉ ራስ ወዳድነት ካለብን እኛም እንድናስወግድ እንድንጠነቀቅ ነው በጌታ በኢየሱስ ክርስቶስ ያመንን። ነገር ግን ያላመናችሁ በኢየሱስ ክርስቶስ ስም አሁን አምናችሁ እንድትድኑ እንላለን። ከጨለማው መንግስት ማምለጥ የሚቻለው በኢየሱስ ክርስቶስ በማመን ብቻ
ነው። ኢየሱስ ክርስቶስ ያድናል። ይህንን ፕሮግራም ስለምትከታተሉ እጅግ አድርገን እያመሰገናችሁ ሳብስክራይብ እያደረጋችሁ ደግሞ እንድትደግፉን እንላለን። ተባረኩ።